አንደኛዋ አሁን 13-14 ዓመት ነው ሳውዲ አረቢያ ነበረች። አካውንቴ ላይ ያለ ብላ ብታስበው ከ9 ሚሊዮን ብር በላይ ነው። ለእናቷ በእናቷ ስም ነው የላከችው። ባለፈው ከአንድ ወር በፊት ይመጣችሁ 9 ዓመት አረብ ሀገር አለ። ከ13 እስከ 14 ዓመት ነው የኖረችው እዛ። 9 ሚሊዮን ብር አለኝ ብላ ነው የምታስበው አካውንቷ ላይ። ሶል በእናቷ አካውንት ነው የምትልከው። ስትመጣ አካውንቷ ላይ የተገኘው 300 ብር 300 ሺህ ብር 300 የኢትዮጵያ ብር። ፌንት አድርጋ ወድቃ አይምሯ ታማሁን በቁርአን የተቀራላት ነው። ሙስሊም ስለሆነች ከአይምሯ ውጭ ሆናለች። ምንድን ነው እንዴት አደርጋላችሁ ተብለው ቤተሰብ ሲጠይቁ ምን እንዳሉ ታውቂያለሽ? ወንድምየው እናትየዋን ነፍሰ ስጋዋን እያወጣ ብሩ ከሚቀመጥ እኛ ስራ እንስራበት እያለ ሲያወጡ ሲከሰር የልጅቷን ድካም ገደል ከተተው። አሁን ከብሯ ከጤናዋም ሳትሆን አይምሯ ታውቆ እንትን ላይ ነው ያለችው፣ እያሳከምናት ነው። ሌላ ሴም ቲንግ አንድ ወንድሟ ምን ያደረገ መሰለሽ? ብር ሲላክላት ስትልክ ቡኩ አለ አይደል? የባንክ ቡኩ ራሱ ነው የሚሞላው። ብሩ ለራሱ ይዞ ገቢ የሆነ ቦታ ላይ 10,000 15,000 እያለ ይልክላታል። አሁን አስገብቼልሽ መጣሁ እያለ ቡኩን ይልክላታል። ሀገር ሰላም ነው ብላ በቃ ሀገር የሰርች እለወጣለሁ ብላ ስትመጣ ቡኩ ላይ የተጻፈው ቁጥር ሌላ ነው፣ ባንኩ ላይ ያለው ብር ሌላ ነው። ልጁ ለካ እየሞላ ነው የሚልክላት። እንግዲህ አሁን ይህንን ከወንድም ከእናት ከቤተሰብ ሆነ ስትባይ ምንድን ነው የሚሰማሽ? ለማን ነው የምትኖር? በለፋች በደከመች 10 ዓመት እኮ ለሴት ልጅ ቀላል አይደለም። እንደ ሻማ ቀልጣ መውለድ የማይችሉ እህቶች አሉ። አግብተው መኖር እኮ የማይችሉ ልጆች አሉ። እሱ እንደዛ በፍቅር ውስጥም ደግሞ በቃ ሰርተው ጥርሳቸውን ነክሰው በቃ አብሽሯና ሰርተሽ ነይና አብረን እንለወጣለን የሚለው ሰው በእሷ ብር እዚህ ሌላ ትዳር መስርቶ ስትመጣ ስንት ታሪክ የምንሰማቸው ሂደቶች አሉ። አሁን እኔ ሞር ጥንቃቄ ላይ እንዲሰሩ ብዙ ስቶሪዎችን ሰምተናል። ቤተሰብ መበላት ምናምን ሰምተናል። ጥንቃቄ ነው። አሁን ከዚህ በኋላ መንቃት ነው የሚያስፈልጋቸው። በነገሮች ላይ ከችግሩ በፊት ጥንቃቄውም ላይ ብዙ እንሰራለን። እኛ ራሳቸውን ችለው ሲመጡም ደግሞ ብዙ የሚለወጡበትንም መንገድ እንሰራለን። የባንክ አገልግሎት፣ በነፃ ትሬኒንግ ማግኘት፣ ሙያ ማስለመድ፣ ስነ ልቦናቸው ጠንካራ እንዲሆን የሚሰሩት ነገር አለ። አሁን እኔ ለእህት ለወንድሞች የምነግረው እዛ ከሆናችሁ በመጀመሪያ ደረጃ ስትሄዱ በራሳችሁ አካውንት ከፍታችሁ ሂዱ። በስማችሁ ዲፖዚት ማድረግ ካለባችሁም ዘመኑም ቴክኖሎጂውም ፈጣን ስለሆነ እዛ ሆናችሁ ለራሳችሁ እያስገባችሁ የምታዩትን አካውንት መክፈት የመጀመሪያው ነው። ሁለተኛ መርዳትም ካሰባችሁ የምትረዱበትን ልክ መጀመሪያ ለምሳሌ ባልና ሚስት ሆነው ባልየው ስም ነው እንግዲህ እዚህ ሆኖ ቤት የሚያሰራት የሚጀምረው ካርታውን በራሱ አድርጎ ስትመጣ እንግዲህ ባለቤቱ ሌላኛዋ በሌለችበት ምንም ማድረግ አይችልም። ስትመጣ በቃ ወይ አብረን መኖር አለብን ወይ ደግሞ ማይሆን ጸባይ ይዞ ሌላ አግብቶ የሚጠብቅሽ ምናምን ብዙ ታሪክ አለ። ችግር ውስጥ ትወድቃለች ማለት ነው። 2 ልጆች አሉ። አሁን አንዷም ልጅ እንደዚሁ አጠራቅማ ብር ልካ አሰራ ያለችው እንደ እጮኛ ለማድረግ ተባብለው እጮኛ ምናምን ተባብለው የሚኖሩ ናቸው። ኒካ እንኳን አላሰሩም እና የህጋዊ ባል ሚስቴ ነች ምናምን ብሎ ተከራክሮ የሰራችበትን ኦልሬዲ ኖ ያልፈልግም በስም ያዙልኝ ስትል እሸጥብሻለሁ የሚሉ የሚያስፈራሩ ብዙ ዶክመንቶች እኛ ጋር አሉ። ኦልሞስት ከ600 በላይ ችግር ላይ የወደቁ ሰዎች አሉ እኛ ጋር በአንድም በሌላ መንገድ ወይ በደላላ ወይ በምና